ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ አካውንቲንግ ኤንድ ፋይናንስ ላይ የመጀመሪያ አመት ፍሬሽማን ኮርስ ጨርሳችሁ ሁለተኛ አመት ሜጀር ኮርስ ስትጀምሩ አካውንቲንግ ትምህርት ከከበዳችሁ በጣም ቀላል እንደሆነ እና የሚሰራ ሰብጀክት እንደሆነ ልነግራችሁ እወዳለሁ። ያንንም ደግሞ በቃል ብቻ ሳይሆን በተግባር እንዴት አድርጋችሁ ይህንን ጥያቄ ከሰራችሁ በኋላ አካውንቲንግን በቀላሉ መረዳት እንደምትችሉ አሳያችኋለሁ። አሁን ከ19 ጥያቄ እንሰራና እየሰራን ደግሞ እንዴት እንደሚሰራም ጭምር አሳያችኋለሁ። ከዛ በኋላ ስታጠኑት በጣም ቀላል ይሆናል። ከፋይናል እና ከሚድ ኤግዛም የተወሰዱ ጥያቄዎች ናቸው። እስከ 10 ዩኒቨርሲቲ ያወጡ ጥያቄዎችን አይቻለሁኝ እና ተመሳሳይ ነገር አለው። የትኛውም ዩኒቨርሲቲ የትኛውም ኮሌጅ ብትሆኑ ይሄ ጥያቄ ከሰራችሁ አካውንቲንግ ኤንድ ፋይናንስ ሰብጀክት ምንም አይከብዳችሁም። ፋንዳሜንታል አካውንቲንግ ኦር አካውንቲንግ ቢዝነስ የመጀመሪያ ኮርስ ነው። እሱን ኮርስ እንዴት አድርጋችሁ እንደምታጠኑና ለሌላኛው ከበድ እያለው ለሚሄደው ኮርሶች ደግሞ እንዴት ግብአት እንደሚሆናችሁ አብረን እናያለን። አሁን ወደ ጥያቄው እንሄዳለን። አንደኛ ጥያቄ ምንድነው የሚለው? which of the following accounting is an asset? በአካውንቲንግ ህግ ላይ አሴት የሚባለው በአካውንቲንግ ህግ ላይ አሴት የሚባለው የትኛው ነው? አሴት ማለት ሀብት ማለት ነው። በቀላል አማርኛ ሀብት ማለት ነው። ሀብት የሚባለው አካውንት ላይ የሚመዘገቡ ሌላ ተመዝጋቢዎች እነማን ናቸው? ሀብት ብለን የምንጠራቸው የትኞቹ ናቸው? የአካውንቲንግ ኢኩዌሽኑ ምንድነው? አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኦውነርስ ኢኩቲ ነው። አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኦውነርስ ኢኩቲ ነው። አሴት ማለት የተለያዩ የሀብቶቻችን አካውንት ሲሆኑ ሊያቢሊቲ ደግሞ የምንበደረው ወይም ደግሞ ከባንክ ከተለያዩ ከሰዎችም ይሁን ከየትኛውም ቦታ በብድር የምናመጣው የኛ ያልሆነ ሀብት ሲሆን የኛ ያልሆነው ሊያቢሊቲ የምንለው ሀብት ተደምሮ ኦውነርስ ኢኩቲ የመጀመሪያ ኢንቨስት ልናደርግ ከኪሳችን ወይም ከኛ ካሽ የምናወጣው ገንዘብ ኦውነርስ ኢኩቲ የሚባለው እሱ ሁለቱም ተደምሮ አሴት ይባላል። ታዲያ አሴት ላይ የሚመዘገቡ አካውንቶች እነማን ናቸው? ኤ ካሽ አካውንት፣ ቢ አካውንት ሪሲቨብል፣ ሲ ኢንቬንተሪ፣ ዲ ኦል ይላል። ይሄ ማለት ምን ማለት ነው? ኤ ካሽ የምንለው ካሽ በጥሬ ገንዘብ ከኛ ኪስ የሚወጣው ምን ይባላል? አሴት ነው የሚባለው። ቢ ላይ ደግሞ አካውንት ሪሲቨብል ማለት ለሰዎች የተለያዩ ሰርቪሶችን ሰጥተን የተለያዩ እቃዎችን ሽጠን ገቢ ሆኖ ወደ እኛ የሚመጣ ብር ሆኖ የሆነ ገንዘብ ሆኖ ግን እኛ አካውንት ላይ እኛ ኪስ ላይ ያልደረሰ ብር ማለት ነው። አሁን ለምሳሌ 1 ኪሎ ቡና ብሸጥ 1 ኪሎ ቡናዬን ሽጫለሁ፣ ግን የ1 ኪሎ ዋጋው እኔ ጋር አልደረሰም። ያ እኔ ጋር ባይደርስም የሆነ ሰዓት ላይ አስከፍየው የራሴ ስለሚሆን ያ በአካውንት ሪሲቨብል የሚመዘገብ የኔ ሀብት ነው ማለት ነው። ሲ ኢንቬንተሪ እና ሰፕላየርስ የሚባሉ አላቂ እቃዎች አሁን ለምሳሌ ለቢሮ የሚገዙ ወረቀቶች፣ የተለያዩ እስክሪብቶ እና የመሳሰሉ ንብረቶች ናቸው። ተጠቅመን ያልቃሉ ግን እስኪያልቁም ድረስ አሴት ላይ ነው የሚመዘገቡት። ሶ ዲ ኦል ይሆናል ማለት ነው። ዲ ኦል ይሆናል መልሳችን ዲ ኦል ይሆናል። ሁለተኛ which of the following account is liability account? ሊያቢሊቲ አካውንት የምንለው ቅድም እንደነገርኳችሁ አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኦውነርስ ኢኩቲ ነው። ሊያቢሊቲ አካውንት ላይ ደግሞ የሚመዘገቡ የትኞቹ ናቸው? ኤ አካውንት ፔብል፣ ቢ ኢኩፕመንት፣ ሲ ካሽ፣ ዲ ኦውነርስ ኢኩቲ። ይሄ ኦውነርስ ኢኩቲ ራሱን የቻለ ነገር ነው፣ በሊያቢሊቲ የሚመዘገብ አይደለም። ካሽ ደግሞ ቅድም እንዳልነው በአሴት አካውንት የሚመዘገብ ነው። ኢኩፕመንትም አላቂ እቃዎች
ኢንቬንተሪዎች፣ ኢኩፕመንት፣ ማሽነሪዎች የተለያዩ ነገር ናቸው። እሱም በአሴት ላይ የሚመዘገቡ ናቸው። እና አካውንት ፔየብልን እና አካውንት ሪሲቨብልን ካያችሁ በደንብ እንትን በሉት። አካውንት ሪሲቨብል ማለት የእኛን ነገር ሽጠን ሰው ጋር ያለ ብር ሲሆን፣ አካውንት ፔየብል ደግሞ የሰውን እቃ ገዝተን ያልከፈልነው ብድር ማለት ነው። ቅድም 1 ኪሎ ቡና ሽጬ ነበር ያልኩት። አሁን ግን 1 ኪሎ ቡና ከሱቅ ወይም ከሆነ ቦታ ገዝቼ ያልከፈልኩት እዳ ቢኖርብኝ ያ እዳ አካውንት ፔየብል ይባላል። የሚከፈል ተከፋይ። ስለዚህ ኤ መልስ ይሆናል ማለት ነው። ሊያቢሊቲ ማለት እዳ ወይም ብድር ወይም ግዴታ እንደማለት ነው። አንድ ሰው ግዴታ ሲኖርበት እንግዲህ የመክፈል ግዴታ ነው የሚኖርበት። አካውንት ፔየብል ማለት ሊያቢሊቲ አካውንት ላይ ተከፋይ ላይ የሚመዘገብ ነው ማለት። ሶስተኛ which of the following is an expense account? ኤክስፔንስ አካውንት የምንላቸው ነገሮች የሆነ ነገር ተጠቅመን ወጪ ማለት ነው። ኤክስፔንስ አካውንት የምንለው ምንድነው? ወጪ። የምን አይነት ወጪ ብትሉ የሆነ ነገር በቃ ሳላሪ ኤክስፔንስ ሊሆን ይችላል ለሰራተኞቻችን፣ እና ደግሞ ሬንት ኤክስፔንስ ሊሆን ይችላል፣ ቤት ኪራይ፣ የተለያዩ ኤክስፔንስ ወጪዎች። ወጪ የምናወጣው ኤክስፔንስ የምናወጣው ለተጠቀምነው ነገር ነው፣ ሰርቪስ ላገኘነው ነገር ነው። ስለዚህ ሴል ሽያጭ ነው። ሽያጭ እኛ የምንሸጠው ነው እንጂ እኛ የምናገኘው ሸጠን ሴልስ አድርገን ሸጠን የምናገኘው ነው እንጂ ሽያጩን ገዝተን ወጪ የምናወጣው ነገር አይደለም። ኤክስፔንስ ማለት ወጪ ማለት ነው። በነገራችን ላይ ሴልስ ራሳችን ያለንን ነገር ሽጠን የምናገኘው ገቢ ነው እንጂ ወጪ አይደለም። ካሽ ደግሞ ያለን ነገር ነው እንጂ ወጪ አይደለም። ጆርናል ጃንቶሪያል ሰርቪስ፣ ይሄ የሆነ ነገር ቤታችንን አስጸድተን ወይም ደግሞ ለሆነ ሰራተኛ የምንከፍለው ሰርቪስ አግኝተን የምንከፍለው ይላል። ሲ መልስ ነው። ሰርቪስ አግኝተን የሆነ ነገር ተቀብለን ወጪያችንን አውጥተን የከፈልነው ነገር ኤክስፔንስ ይባላል፣ ወጪ ይባላል። ይሄ አካውንት ፔየብል ደግሞ ጭራሽ ማይገናኝ ነገር ነው። አካውንት ፔየብል ያለብን የሊያቢሊቲ አካውንት ነው፣ እዳችን ነው። ይሄ እዳ ገና አልተከፈለም። ገና ስላልተከፈለ ዲ መሆን አይችልም። ስለዚህ ሲ ሶስተኛ መልስ ነው። አራተኛ which of the following is a revenue account? ሬቪኒው አካውንት ማለት የሆነ ነገር ሽጠን የምናገኝ። ሬቪኒው ማለት በነገራችን ላይ ገቢያችን ማለት ነው። የኛ ገቢ ሰርተን የሆነ ነገር ሽጠን የምናገኘው ገቢ፣ ሙሉ ገቢ። ፕሮፊት ደግሞ ከገቢያችን ላይ ወጪያችንን ቀንሰን የምናገኘው። አንድ ቡናውን ለምሳሌ 1 ኪሎ ቡና ለ700 ብር ገዝቼ ለ1000 ብር ብሸጥ የሸጥኩት ሙሉ 1000 ብሩ ሬቪኒው ይባላል። ከ1000 ብሩ መጀመሪያ ያወጣሁትን 700 ብር ቀንሼ የሚቀረኝ ትርፍ 300 ፕሮፊት ይባላል። ያወጣሁት ወጪ ኮስት ይባላል። መጀመሪያ ልገዛ 600 ያወጣሁት ኮስት ይባላል። ሙሉ የሸጥኩት 1000 ብሩ ሬቪኒው ይባላል። የተረፈኝ ትርፍ ደግሞ ፕሮፊት ይባላል። ስለዚህ የሬቪኒው አካውንት ላይ የሚመዘገበው ምንድነው? ኢንቨንተሪ አይሆንም፣ ይሄ አሴት ነው። ካሽም አሴት ነው። ሳላሪም ደግሞ ይሄ የሆነ ሬቪኒው ሳይሆን ገቢ ነው። ግን ሳላሪ ገቢ ነው፣ ግን የሆነ ነገር ሽጠን የምናገኘው ስላልሆነ ሴልስ ይሆናል ማለት ነው። ሴልስ ሽጠን የምናገኘው የሆነ ነገር ነግደን የምናገኘው ገቢ። አምስተኛ which of the following account is equity account? ኢኩቲ አካውንት ማለት ኦውነርስ ኢኩቲ ማለት ነው። ይሄ አካውንት ፔየብል ነግሬያቸዋለሁ። ሊያቢሊቲ አካውንት እንደሆነ፣ ካሽ አሴት አካውንት እንደሆነ፣ ኢኩፕመንትም አሴት አካውንት እንደሆነ፣ ኦውነርስ ካፒታል ደግሞ ዲ የምን አካውንት ይሆናል? ኢኩቲ ማለት ባለቤቱ ከኪሱ አውጥቶ ለሚጀምረው ስራ ኢንቨስት ያደረገው ብር ማለት ነው። ያ ኢንቨስት ያደረገው ብር ካፒታሉ በየትኛው ነው የሚመዘገበው? በኦውነርስ አካውንት ወይም በኢኩቲ አካውንት ይመዘገባል ማለት ነው። እዚህ ጋር
the left side of an account is referred to ይላል increase side credit side debit side እና decrease side ይላል። እዚህ ጋር ምንድነው left right ማለት ዴቢት እና ክሬዲት ሳይድ ማለት ነው። ዴቢት የምንለው እንደሆነ እንደ ሀብት ውሰዱትና ክሬዲት ደግሞ እንደ ወጪ ውሰዱ ወይም እንደ ገቢና ወጪ ውሰዱ። ዴቢት ገቢ፣ ክሬዲት ደግሞ ወጪ ብላችሁ ውሰዱ። ገቢ ተጽፎ ነው ወጪ ተብሎ የሚጻፈው። ለምሳሌ ገቢ የቱ ጋር ይጻፋል? እንዲህ በቃ በዚህ በኩል ገቢ ከተጻፈ በዚህ በኩል ደግሞ ወጪ ይጻፋል። ይሄኛው በኩል ምን ይባላል? ሌፍት ሳይድ ይባላል። ይሄኛው ሳይድ ደግሞ ምን ይባላል? ራይት ሳይድ ይባላል። የእጃችሁ ግራው ሳይድ ምን ይባላል? ዴቢት ሳይድ ይባላል። ሌፍት ሳይድ ዴቢት ይባላል ቅድሚያ ስለሚጻፍ። ይሄውን 6 ብዬ ጀመርኩት። ምን ሳይድ ነው የሚባለው? ሌፍት ሳይድ ነው የሚባለው። ይሄ ሌፍት ሳይድ ክሬዲት ማለቴ ዴቢታችን የሚጻፍበት ገቢያችን፣ በዚህኛው በስተ ማለቂያው በኩል ደግሞ በስተ ራይት ሳይድ ደግሞ ወጪያችን ይጻፋል ማለት ነው። 7ኛ ትራንዛክሽን ኢኒሻሊ ሪከርድ ኢን ዘ ምን ላይ ነው? ትራንዛክሽን የአካውንቲንግ ትራንዛክሽን ገቢ ወጪዎች፣ የተለያዩ የተሸጡ፣ ያልተሸጡ፣ የቀሩ፣ ያለቁ ይሄ ሁሉ አካውንቶች መጀመሪያ ምን ላይ ነው የሚመዘገበው ይላል። የሚመዘገበው ሌጀር፣ ኤ ሌጀር፣ ቢ ጆርናል፣ ሲ ሰብሲደሪ ሌጀር፣ ዲ ትሪያል ባላንስ ይላል። ይሄ ሌጀር የምንለው ገና 3ኛው ነው። መጀመሪያ የሆነ ነገር አይዴንቲፋይ ካደረግን በኋላ የት ነው የምንመዘግበው? ጆርናል ላይ ነው። ኢኒሻሊ መጀመሪያ የት ነው? ጆርናል ላይ ነው። ጆርናል ማለት የወጪውም የገቢውም ያለንም የሌለንም ሁሉም በአንድ ላይ የምንመዘግብበት አካውንት ማለት ነው። ጆርናል ማለት የሆነ ደፍተር፣ እንደ ደፍተር ውሰዱት። ገቢ ወጪ ሁሉም ነገር በአንድ ቦታ ሲመዘገብ ጆርናል ይባላል። የወጪን በተለይ የገቢ በተለይ የሆነ ነገርን በተለይ ያላቂ ዕቃ በተለይ የሚመዘገብ ከሆነ ደግሞ ሌጀር ይባላል። ስለዚህ በተለይ አይደለም የሚለው ይሄ ትራንዛክሽን ኢኒሻሊ በመጀመሪያ የት ነው የሚመዘገበው ስለሚል ቢ ጆርናል። 8ኛ the owner's equity ይታያችኋል። the owner's equity resulting from profitable business operation is called ይላል። the owner's equity profitable the increase in owner's equity result from profitable business operation is called ይላል። A net income፣ B gross revenue፣ C net assets፣ D net loss ይላል። ለምሳሌ እዚህ ጋር ተመልከቱ። ኔት ኢንካም is equals to revenue ኔት ኢንካም is equals to revenue minus cost ይሆናል። ኔት ኢንካም ማለት የኛ ገቢ ኔት ኢንካማችን የሆነ የአንድ ወር ሊሆን ይችላል። ሪቪኑ ሽጠን አሁን የሚኖረን ገቢ ነው። ኔት ኢንካም ግን የሆነ የተወሰነ ገደብ ይኖረዋል። ወይ በወር ወይ በአመት ወይ በሆነ ነገር ያንን ገደብ ይዘን ሂሳብ ልንሰራ ስንነሳ አጠቃላይ ገቢያችን የሆነ ነገር ሽጠን ያገኘ ነው። አጠቃላይ ገቢያችንን ልንሰራ ብንፈልግ ኔት ኢንካም is equals to ሪቪኑ ማይነስ ኮስት እንላለን። ከዛ ኔት ኢንካም ሪቪኑ ከኮስት የሚበልጥ ከሆነ ሪቪኑ ኢንክሪዝ የሚሆን ከሆነ ምን ተብሎ ይመዘገባል? ኔት ኢንካም ይባላል። ኔት ኢንካምን ስንሰራ ሪቪኑ ከኮስት ገቢያችን ከወጪያችን የሚበልጥ ከሆነ ኔት ኢንካም ይባላል። ደግሞ ወጪያችን ከሪቪኑ ኮስት የሚበልጥ ከሆነ ኔት ሎዝ ይባላል። እዚህ ጋር ምንድነው? አንደኛ ኔት ኢንካም አለ፣ ሁለተኛ ግሮስ ሬቬኑ አለ፣ ሶስተኛ
ኔት አሴት አለ፣ ዲ ኔት ሎዝ አለ። እዚህ ጋር ቅድም ባሳያችሁ መልኩ ሬቬኒዋችን ከኮስታችን የሚበልጥ ከሆነ ምንድነው መልሳችን የሚሆነው? ኤ ኔት ኢንካም ነው። ለምንድነው እንደዛ የሆነው? ኢንክሪዝ ጥያቄውን እዩት። ዘ ኢንክሪዝ ኢን ኦውነርስ ኢኩዊቲ ሪዛልቲንግ ፍሮም ፕሮፊታብል ቢዝነስ ኦፕሬሽን የሆነ ሰው ሊሰራ በያዘው በቢዝነሱ ላይ ፕሮፊታብል ሆነ፣ ትርፋማ ሆነ። ከአጠቃላይ ገቢው ላይ ወጪው ሲቀነስ አጠቃላይ የሱ ገቢ በለጠ፣ ወጪውን ሸፍኖ ትርፍ ቀረው። ይሄ ምን ይባላል? ትርፍ ሲቀረው ኔት ኢንካም ይባላል። ሬቪኑ ኢንክሪዝ ኮስት ማለት ነው። ሬቪኑ ከኮስታችን ኢንክሪዝ ሲያደርግ ወይም ደግሞ ሲበልጥ ይባላል። ዘጠነኛ ምንድን ነው? ኢንካም ኢቨንት ዘ አፌክት ዘ ፋይናንሻል ፖዚሽን ኦፍ ኤ ቢዝነስ አር ኮልድ ኤ ሞኔታሪ፣ ቢ ሞኔታሪ ኢቨንት፣ ቢ ትራንዛክሽን፣ ሲ ፋይናንሻል ኢቨንት፣ ዲ ነን ኦፍ ዚስ ይላል። ይሄ ምንድን ነው የሚለው? ኢኮኖሚክ ኢቨንት። አንድ ነገር አካውንቲንግ መዝገብ ላይ ሊመዘገብ ምን አይነት ኢቨንት ቢሆን ነው? ምን አይነት ኢኮኖሚክ ኢቨንት ቢሆን ነው አፌክት ሊያደርግ የሚችለው? የሆነን ሁለት አካውንቶች ትራንዛክሽን አፌክት አድርጓል የሚባለው ማለት አካውንቶች አፌክት ሆኗል የሚባለው ምን ሲሆኑ? ትራንዛክት ሲሆን። አሁን ለምሳሌ ከካሽ አካውንት ላይ ማይነስ ሆኖ ዴቢት አካውንት ላይ ኢንክሪዝ ሲያደርግ፣ እኔ አሁን ለምሳሌ የሆነ ነገር ልገዛ እኔ ምሳ መብላት ፈለኩኝና ምሳ ብገዛ ከኔ ካሽ አካውንት ከኪሴ ላይ ወጪ ይሆናል፣ ዲክሪዝ ያደርጋል። እና ደግሞ የገዛውት ልጠቀመው የፈለኩት ኢንቨንተሪ ጉድ ወይም ሰፕላይ ይባል አላቂ እቃ ምሳ ልበላን የፈለኩት ያ የምገዛው አላቂ እቃ ለኔ ምንድነው? አሴት ነው ማለት ነው። አሴት ኢንክሪዝ ያደረገ ካሽ ደግሞ ዲክሪዝ ያደርጋል ማለት ነው። ስለዚህ ሁለት አካውንቶችን ተች አድርጎ የሚያልፈው አፌክት የሚያደርገው ፋይናንሻል ፖዚሽን ቢዝነስ ላይ ምን ይባላል? ትራንዛክሽን ይባላል። አንደኛውን ዲክሪዝ አንደኛውን ደግሞ ኢንክሪዝ እያደረገ አፌክት እያደረገ የሚያልፈው ማለት ነው። አስረኛ ዘ ከረንት ፖዚሽን ኦፍ ሎንግ ተርም ዴቢት ኢዝ ክላሲፋይድ አስ ከረንት አሴት ኦውነርስ ኢኩዊቲ። አስረኛ ጥያቄ ተመልከቱ። ኦውነርስ ኢኩዊቲ፣ ከረንት ሊያቢሊቲ፣ ሎንግ ተርም ሊያቢሊቲ። ዘ ከረንት ፖርሽን ኦፍ ሎንግ ተርም ዴቢት ኢዝ ክላሲፋይድ። የአሁን የሆነ አሁን ላይ እንደ ግዴታ ወደፊት ላይ ደግሞ እንደ ዴቢት ለኛ እንደሚጠቅመን ነገር ሊያገለግል የሚችል ምንድን ነው? ሊያቢሊቲ ሲ ይሆናል ማለት ነው። 11ኛ ዴቢት ኦፍ which debit to which of the listed account increase the account balance. Debit to which of the listed account increase the account balance. በዴቢት ላይ ኖርማል ዴቢት ሳይድ የሚባለው ተመልከቱ። ዴቢት ላይ ኖርማል ባላንስ ሳይድ የሚባለው አሁን ለምሳሌ አካውንቶች አሴት አካውንት አለ የሚታያችሁ ከሆነ ደፍተር ላይ ነው ማሳያው። ሊያቢሊቲ አካውንት፣ ኦውነርስ ኢኩዊቲ፣ ዊዝድሮዋል ኦር ድሮዊንግ አካውንት፣ ሬቪኒው አካውንት፣ ኤክስፔንስ አካውንት የሚባሉ ህግ ናቸው። በነገራችን ላይ የሚቀያየሩ አይደሉም። ይህንን ሸምድዳችሁ ከያዛችሁ ኦልሬዲ ያዛችሁ ነው። ኖርማል ባላንስ ሳይዱ ዴቢት ላይ ኢንክሪዝ የሚያደርገው ኖርማል ባላንስ ሳይዱ ይሄው ሌፍት ሳይድ የቅድሙን እዚህ ጋር ማየት ትችላላችሁ። አት ሌፍት ዴቢት ይጻፋል። የሆነ ቴብል ትሰሩና ቲ ቴብል ትሰሩና አት ሌፍት ዴቢት አት ራይት ክሬዲት ይጻፋል ማለት ነው። እዚህኛው ጋር ኖርማል ባላንስ ሳይድ ኢንክሪዝ የሚያደርገው አሴት ለምሳሌ ኖርማል ባላንስ ሳይዱ ዴቢት ነው፣ ሀብት ስለሆነ በዴቢት በእኛ ባለን በገቢያችን ኢንክሪዝ ያደርጋል፣ ወጪያችን ላይ ደግሞ ዲክሪዝ ያደርጋል ማለት ነው። ሶ ኤክስፔንስ ደግሞ ዴቢት ላይ ኢንክሪዝ ያደርጋል፣ ክሬዲት ላይ ዲክሪዝ ያደርጋል።
ዊዝድሮ ኦር ድሮዊንግ አካውንት የሚባለውም ደግሞ ዴቢት ላይ ነው ኢንክሪዝ የሚያደርገው። አሴት እና ዊዝድሮ ኤክስፔንስ ዴቢት ላይ ኢንክሪዝ ያደርጋሉ። ሊያቢሊቲ አሁን ለምሳሌ ወጪ ነው። ሊያቢሊቲ የሆነ እዳ ነው፣ ግዴታ ነው። ክሬዲት ላይ ነው ኢንክሪዝ የሚያደርገው። የሆነ ነገር ክሬዲት ስትቀበሉ፣ ብድር ስትቀበሉ ክሬዲት አካውንት ላይ ነው የምትጨምሩት። እናንተ ላይ 1000 ብር ክሬዲት ቢኖር በእናንተ በእዳችሁ መዝገብ ላይ 1000 ብር ይጨምራል። በሀብታችሁ ወይም ባላችሁ በገቢያችሁ ላይ ደግሞ 1000 ብር ማይነስ ሆኖ ቀንሶ ይቀመጣል ማለት ነው። እዳ ስለሆነ እዳ ላይ ኖርማል ባላንስ ሳይድ ስለሆነ እዳ በክሬዲት ላይ ይጨምራል። ሰው በዚህ አረዳድ ሊያቢሊቲ፣ ኦውነርስ ኢኩዊቲ እና ሪቪኑ ክሬዲት ላይ ኖርማል ባላንስ ሳይዳቸው ስለሆነ ኢንክሪዝ ያደርጋሉ። ሊያቢሊቲ፣ ኦውነርስ ኢኩዊቲ እና ሪቪኑ ክሬዲት ላይ ኢንክሪዝ ያደርጋሉ። ዴቢት ላይ ደግሞ አሴት እና ኤክስፔንስ እና ደግሞ ዊዝድሮ ኦር ድሮዊንግ ኢንክሪዝ ያደርጋሉ ማለት ነው። እንዲህ እየተጨነኩ ያለሁትኝ ማለት በደንብ እንድትይዙና እንድትረዱ ቀላል ነገር እንደሆነ እንድታውቁ ነው። ከፈለጋችሁ ፒዲኤፍ እሰራለሁኝ እና ደግሞ እስካሁን ድረስ ካያችሁ ተመችቷችኋል እርግጠኛ ነኝ። አበረታቱኝ እና ደግሞ ፎሎ አድርጉኝ፣ ላይክ እና ኮመንት ጻፉልኝ። የምትፈልጉትን ጥያቄዎችም ይሁን ክላስ እንድሰራላችሁ የምትፈልጉትን ቴክስት አድርጉልኝ፣ በኮመንት ላይ አስቀምጡልኝ። ካላበረታታችሁኝ ይደብረኛል እና ቀጥታ ወደ ትምህርታችን 10ኛ መልስ ሊሆን የሚችለው ምንድን ነው? 11ኛ ስለዚህ አሴትም ኤክስፔንስም ኦውነርስ ድሮዊንግም ሶስቱም በዴቢት ኖርማል ባላንስ ሳይዳቸው ስለሆነ በዴቢት ሳይድ ኢንክሪዝ ነው የሚያደርጉት። ስለዚህ ኢንክሪዝ የሚያደርገው በዴቢት ሳይድ ማን ነው የሚለው ጥያቄው። ሶስቱም ኢንክሪዝ ያደርጋሉ። ስለዚህ 11ኛ ጥያቄ መልሱ ምንድን ነው የሚሆነው? ዲ ይሆናል። ዲ ኦል ኦፍ ዚስ። 12ኛ ደግሞ which of the following account normally have credit balance? ተመልከቱ። ኖርማል እና አብኖርማል አይደለም፣ ኖርማል ነው በሁለቱም ሳይድ። ክሬዲት ሳይድ ላይ ኖርማል እኚህ ሶስቱም ናቸው 11ኛ መልስ ላይ ያሉት። 12ኛ ላይ ደግሞ በክሬዲት ላይ በብድር ሳይድ ላይ ኖርማል የሚሆኑት ሴልስ ሪቬኑ ነው። የሆነ ነገር ሽጠን ገቢ የምናገኘው የኛ ገቢ ሪቬኑ ነው። አካውንት ፔብል ደግሞ ሊያቢሊቲ ነው። አካውንት ፔብል ሊያቢሊቲ ነው። ልብ አድርጉ። አካውንት ፔብል ሊያቢሊቲ በእዳ መዝገብ ወይም በእዳ አካውንት ላይ ነው የሚጻፈው። ስለዚህ እና ደግሞ ሴልስ በሪቬኑ ነው የሚጻፈው። ሪቬኑ፣ ሊያቢሊቲ እና ኦውነርስ ኢኩዊቲ ሶስቱም ምን ላይ ነው ብያቸዋለሁ? ኖርማል ሳይዳቸው ምን ላይ ነው? ክሬዲት ላይ። ሊሸውድ ነው። አሁን ለምሳሌ ሴልስ ያለው እዚህ ጋር ሪቪኑ ማለት ይችል ነበር። ሪቪኑ ማለት ሲችል ሴልስ አለ። እዚህ ደግሞ ሊያቢሊቲ ማለት ሲችል አካውንት ፔብል ብሏል። ስለዚህ ይሄንን ከያዛችሁ በቀላሉ መስራት ይቻላል። ዲ ኦል ትላላችሁ እዚህ ጋር። 13ኛ ጥያቄ ደግሞ a balance sheet does not include the which of the following? ባላንስ ሺት ስቴትመንት አራት አይነት ስቴትመንት አለ። ኢንካም ስቴትመንት፣ ኢኩቲ ስቴትመንትም አለ፣ ባላንስ ሺት ስቴትመንትም አለ። አራተኛው ደግሞ ሁሉንም አቅፎ የሚሰራው ስቴትመንት አለ። ከዚህ ከአራቱም ስቴትመንቶች ባላንስ ሺት ላይ የማይታቀፈው የቱ ነው ይላል። ገቢና ወጪን የሚያቅፈው ኤክስፔንስን እና ደግሞ ሬቬኑን የሚይዘው ኢንካም ስቴትመንት ነው። ስለዚህ ይሄ የኢንካም ስቴትመንት መጥቷል። ኦውነርስ ኢኩዊቲ፣ ሊያቢሊቲን እና አሴትን ሶስቱንም ቼክ እያደረገ ነው ባላንስ ሺት ስቴትመንት የሚሰራው። ስለዚህ መልሱ ኤክስፔንስ ዲ ይሆናል ማለት ነው። እንዴት እንደምታነቡ ነው እየነገርኳችሁ ያለሁት። በዚህ ሁኔታ ካነበባችሁ እርግጠኛ ነኝ ታመሰግኑኛላችሁ። በጣም ነው የሚገባው። a type of business that is made up of many owners called shareholder?
የሆነ ቢዝነስ ሊጀመር ይላል። የሆነ ቢዝነስ ሊጀመር ብዙ ባለቤቶች መኒ ኦውነርስ ብዙ ባለቤቶች በአንድ ላይ ሼር ሆልደር ሆነው የሚከፍቱት ቢዝነስ ምን አይነት ቢዝነስ ነው? ፓርትነርሺፕ ሁለት ሰው ነው። ኤ ላይ ፓርትነርሺፕ ይላል። ኤ ሁለት ሰው ነው ፓርትነርሺፕ ላይ። መልሱ ቢ ነው ማለት ነው። ኮርፖሬሽን ላይ ብዙ ሰዎች በአንድ ላይ ሆነው ሼር ሆልደር ሆነው አሁን ለምሳሌ እንደ ባንኮች እንደተለያዩ የጋራ እንትኖች አለው አውነሮች አለው። ሁሉም በፐርሰንታይል ገቢያቸውን ሼር እያደረጉ ይከፋፈላሉ ማለት ነው። ሲ ላይ ያለው ይሄ ኃላፊነቱ የተወሰኑ የግል ኩባንያዎች አብሪቬሽን ነው። እሱ መልስ አይሆንም። መልሱ ቢ ኮርፖሬሽን። 16ኛ ደግሞ are properties used in the operation or investment activities of a business ይላል። እዚህ ጋር ምንድን ነው የሚለው? ፕሮፐርቲ ማለት የሆነ መሬት ሊሆን ይችላል። ቋሚ ንብረት ነው። በቃ ቤቶች፣ ቢልዲንጎች፣ የተለያዩ ንብረቶች ቋሚ ንብረቶች ሆነው ይላል። የሆነ ነገር ቋሚ ንብረት ሆኖ ኦፕሬት ልናደርገው የምንችለው ኢንቨስት ልናደርግበት የምንችለው አክቲቪቲ በቃ የኛ የሆነ ነገር ማለት ነው። ኢንቨስት ካረግን ማንቀሳቀስ ከቻለን አሁን መሬት ኖሮኝ መሬቱ ላይ ቤት ሰርቼ ማከራየት የሆነ ነገር ማድረግ ከቻልኩኝ ያ ምንድን ነው እያለ ያለው? አሴት ነው፣ የኔ ሀብት ነው። የሆነን አካውንት ማንቀሳቀስ ከቻልኩኝ በሱ ላይ ደግሞ ኢንቨስት ማድረግ ከቻልኩኝ የራሴ ነው። የራሴ ነገር ደግሞ አሴት ይባላል ማለት ነው። 17ኛ ዳሽ አር ክሬዲተር ክሌምስ ቱ ዘ ፕሮፐርቲስ አሴት ኦፍ ኤ ቢዝነስ። ለአንድ ቢዝነስ ሀብት ነው። ግን የመጣው በምንድን ነው? በእዳ ነው፣ በብድር ነው። አሁን ላይ በብድር መጥቶ እኔ ጋር ሀብት ሆኖ እያገለገለ ያለ ነገር ምንድን ነው? ሊያቢሊቲ። ከባንክ አሁን የሆነ ነገር ወስጄ ብድር ሱቅ ከፍቼ እየሰራው ከሆነ ሀብቱ የኔ ነው፣ ሱቁ የኔ ነው። ግን የተቀበልኩት እዳ የመክፈል ግዴታ ይኖርብኛል። ስለዚህ በክሬዲት አመጣሁት፣ የኔ አሴት አድርጌ ቢዝነስ እየሰራውኝ ነው። ምን ይባላል? ሊያቢሊቲ። 18ኛ ደግሞ ባንክ ሪኮንሲሌሽን አር ኖርማሊ ፐርፎርምድ ይላል። ባንኮች የነሱን ስምምነቶች የሚያደርጉት ኖርማሊ ፐርፎርምድ የሚያደርጉት መች ነው? መንዝሊ፣ ይርሊ፣ ኳርተርሊ፣ ዊክሊ ይላል። በየሳምንቱ አያረጉም። እና ደግሞ በየኳርተር ማለት በየሩብ አመቱ፣ በአመት ላይ 4 ሩብ አመት አለ። ያንን መንግስት ሰራተኞች ወይም ደግሞ ሆነ ቦታ ላይ ታዩታላችሁ። ኳርተርሊ 4 ሩብ አመት አለ። ከሐምሌ 1 እስከ መስከረም 30፣ ከጥቅምት እስከ እያለ 3 ወሮችን የያዘ ነው። ኳርተርሊ፣ ዊክሊ ሳምንታዊ ነው። ይርሊ በአመት አይደለም። ባንክ መንዝሊ ነው የሚያደርገው። በየወሩ ያስተካክላል ማለት ነው። የራሱን ስምምነቶች ያድሳል። እና ደግሞ ባላንሶችንም ክሎዝ የሚያደርገው መች ነው? በየወሩ። 19ኛ ደግሞ an example of account that would normally have subsidiary ledger associated with it is ይላል። ሌጀር ማለት አንድ አካውንት ነው። ሌጀር ማለት የሆነ አካውንቶችን ማለት ነው። ሌጀር በመሰረቱ ሌጀር ሌላ እንትን ሰራላችኋለሁ፣ የሆነ ትምህርታዊ የሆነ ነገር ከፈለጋችሁ ማለት ነው። ከፈለጋችሁ ማንም ሰው ስሪልን ካለ ሰራለሁ። ሌጀር ማለት በመሰረቱ የሆነ አካውንቶችን አሁን ለምሳሌ ካሽ አካውንት ሆኖ ሰፕላይንም በራሱ ኢንቬንተሪንም በራሱ ካሽንም በራሱ አሴት ሆኖ ማለት ነው። አሴትን ብቻ በየራሱ አካውንት እና ሊያቢሊቲንም ደግሞ ሪሲቭ ፔብል አካውንትንም እና ደግሞ የተለያዩ ነን ፔብል አካውንቶችንም በቃ
ሊያቢሊቲ እዳ የሆነ ሁሉንም ነገር በየራሱ አካውንት ላይ ሲጻፍ ሌጀር ይባላል። ግን እዚህ ጋር ጥያቄው ስለ ሌጀር አይደለም። ሰብሲደሪ ሌጀር ላይ የሚጻፈው የትኛው ነው? ሰብሲደሪ ማለት አሁን ለምሳሌ ታውቃላችሁ ኖርማል ቃሉ ድጎማ ማለት ነው። መንግስት ለሆነ ሀገር ወይም ደግሞ ከውጭ ሀገርም ለኢትዮጵያ ወይ የሆነ ሀገር ለሆነ ሀገር ወይ የሆነ መንግስት ለሆነ ቦታ ተጎድቷል ወይ የሆነ ነገር ብሎ ለሆነ ሴክተር ድጎማ ይሰጣል። የድጎማ ሌጀር በድጎማ ሌጀር ወይም የድጎማ ሌጀር ላይ ምን ተብሎ ይጻፋል? ምን ተብሎ ይጻፋል? መንግስት ደጎመሽ አንድን ድርጅት አንድን ሆስፒታል በሆነ ብር ሰጥቶ ደጎመ። ያንን በየትኛው ነው ያ ሆስፒታል የሚመዘግበው? የራሱን ባላንስ ሲሰራ ሰርቼ ያገኘሁት ነው ብሎ ነው ወይስ ሪቬኑ ነው ብሎ ነው ወይስ እና ደግሞ በእዳ ያመጣሁት ሊያቢሊቲ ነው ወይ ብሎ ነው ወይስ ሰርቼ ያተረፍኩት ፕሮፊቴ ነው ብሎ ነው ወይስ ከራሴ ያወጣሁት ካፒታሌ ነው ብሎ ነው ወይስ በምንድን ነው የሚመዘግበው? አይደለም ካፒታል ነው እንዳይል የራሱ አይደለም፣ ሰውን የሰጠው ድጎማ ነው። በእዳ ነው እንዳይል አይከፍልም፣ ድጎማ እንዴ ከተሰጠ አይከፈልም። የሆነ ነገር ነው ብሎ እንዳይጽፍ ይሄ ነገር ኦሬዲ በስራ የመጣ አይደለም። ይሄንን ሰብሲደሪ ሌጀር ምን ይባላል? አካውንት ሪሲቨብል ተሰብሳቢ በቃ በሆነ ሚንስ ከሆነ ቦታ የተሰበሰበ ሪሲቨብል የሆነ ነገር ነው ይባላል። አበረታቱኝ። የመጀመሪያ ቪዲዮዬ ነው። ፕሊዝ ደስ ብሎኝ እንድሰራ ማለት ነው። ደግሞ የከበዳችሁን የትኛውንም ነገር ጠይቁኝ እና ቴንኪው